ኢሬቻ ውብ ባህል ባለቤት የገዳ ዲሞክራሲ ጠንሳሽና መስራች በጉዲፈቻ የሰው ልጆች ሁሉ በፍቅር አቃፊ የቅቤና የወተት ጅረት ኦሮሚያ ብየተኮ። ሰላም ውድና የተከበራችሁ የእንጦጦ ሚዲያ የአዲስ ማንነት እንዲሁም የእንጦጦ ቅኝት የምናብ ተጓዦቼ እንዴት ከረማችሁልኝ? ዛሬውኑ ጉዜ ከአዲስ አበባ 429 ኪሎ ሜትር ወደ ደቡብ ምስራቅ ኢትዮጵያ ባሌ ሮቤ እየተጓዝኩ ነው። እንደ ሁልጊዜው በምናብ ተከተሉ። አሁን የዋቤና የገናሌ ወንዞችን ተሻግረን ከለምለሚቷ ባሌ ውቢቷ የባሌ ኮረዳ የኛ መምጣት ስትጠባበቅ በአንድ እጇ ኡቹማ በሌላ እጇ ደግሞ ቱማ ይዛ በሚጥም ፈገግታ ተቀበለችን። የባሌ ዞን በኦሮሚያ ክልል ከሚገኙ ዞኖች አንዱ ሲሆን በቆዳ ስፋቱ ሁለተኛ ነው። በስተምስራቅ የሶማሊያ ክልል፣ በሰሜናዊ ምስራቅ ሐረርጌ፣ በሰሜን ምዕራብ ሐረርጌና አርሲ ዞን፣ በምዕራብ አርሲና በደቡብ ጉጂ ዞን ያዋስኑታል። ሸለቋማ ነው። በሀገራችን የቱሪዝም መስህቦች አንጋፋውን ስፍራ ከሚይዙ አካባቢዎች አንዱ የሆነው የባሌ ዞን እጅግ በርካታ የሆኑ የቱሪዝም መዳረሻ ስፍራዎችን የታደለ ምድር ነው። ከዚህም አንዱ ባሌ ተራሮች ብሔራዊ ፓርክ ሲሆን ፓርኩን ልዩ የሚያደርጉት የተፈጥሮ አቀማመጡ አፍሮ አልፓይታን ወይም ቀዝቃዛውና ውርጫማው አካባቢ 1000 ኪሎ ሜትር ስኬር በአፍሪካ የመጀመሪያው ፕላቶ መኖሩ፣ በኢትዮጵያ በከፍታው በሁለተኛ ደረጃ የሚገኘው የቱሉ ዲምቱ ተራራ በመገኘቱና ስድስተኛና በአካባቢው የሚቆዩ በርካታ አእዋፍ መኖራቸው ነው። በኢትዮጵያ ትልቁና ወደ 7000 ኪሎ ሜትር ስኩዌር የሚሸፍነው የሃረና ደን በውስጡ በመገኘቱ ተጠቃሾች ናቸው። የባሌ ተራሮች ብሔራዊ ፓርክ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በዓለም ቅርስነት ጊዜያዊ መዝገብ ውስጥ ተካቷል። በባሌ ተራሮች ፓርክ ከሚገኙ 78 አጥቢ የዱር እንስሳት 17 የሚሆኑት በኢትዮጵያ ብቻ የሚገኙ ናቸው። ሶስቱ ደግሞ በዚህ ፓርክ ውስጥ ብቻ የሚገኙ ብርቅዬ እንስሳት ናቸው። ባሌ ተራሮች ብሔራዊ ፓርክ ከዚህ ባሻገር ሳይንስና ኢኮሎጂ ከፍተኛ ጠቀሜታ ያላቸው በደረታቸው የሚሳቡ ልዩ እንስሳትና መንቁራሪቶች ፓርኩ አቅፎ ይዟል። ቡናና በኢትዮጵያ ውስጥ ለባህል መድኃኒትነት የሚውሉ 40 ከመቶ እጽዋቶችም ይገኙበታል። ይገርማል። በእጽዋትና በእንስሳት ብዝሃ ህይወት በመበልጸግ ደረጃ ፓርኩ ከዓለም 34ኛ ከአፍሪካ ደግሞ 12ኛ ደረጃ ላይ ተቀምጧል። የባሌ ብሔራዊ ፓርክ በበርድ ላይት ኢንተርናሽናል በዓለም ከሚገኙ አስፈላጊ የአእዋፍ መኖሪያ ቦታዎች ጎራ ተመድቧል። የአእዋፍ ዝርያዎች ሲኖሩ 7ቱ በኢትዮጵያ ብቻ የሚገኙ ናቸው። እንደ ዓለም አቀፍ የወፎች ድርጅት ሪፖርት ከሆነ ደግሞ የባሌ ተራሮች ብሔራዊ ፓርክ የአፍሪካ 4ኛው በርዲንግ ሳይት ተብሎ ተመዝግቧል። በባሌ ተራሮች ብሔራዊ ፓርክ ዋቢ ሸበሌ፣ ቤቡ፣ ዱማል፣ ያዶትና ወልመል የተሰኙ ወንዞች ይፈሱበታል። በፓርኩ ከሚገኙ የዱር እንስሳት መካከል ቀይ ቀበሮ፣ ኒያላ፣ አጋዘንና ሌሎችም ይጠቀሳሉ። ፓርኩ አስደናቂ የተራራ እይታዎች፣ ልዩ ስሜት የሚፈጥሩ ደኖችና የውሃ አካላትን ይዞ ይገኛል። ወደ ፓርኩ የሚጓዙ ቱሪስቶች የፓርኩን ተራራዎች በእግር በመውጣት ትሬኪንግ የማይረሳ ጊዜ ያሳልፋሉ። ዋው! በፓርኩ የሚገኙ የዳንካ ዌብና ሻንያ ወንዞች እንዲሁም ልዩ የውሃ አካላት አሳ በማጥመድ ለሚዝናኑ ጎብኚዎች የተለየ የእርካታ ምንጮችም ናቸው። አሳ ለማጥመድ ግን ከፓርኩ አስተዳደር ፈቃድ ማግኘት ያስፈልጋል። ሶፍ ዑመር ዋሻ ባሌ ዞን የሚያስገርም የተፈጥሮ ስጦታ የሆነውና በአፍሪካ ካሉ ትላልቅ ዋሻዎች አንዱ የሆነው የሶፍ ዑመር ተፈጥሯዊ ዋሻ መገኛ ነው። 15.1 ኪሎ ሜትር ርዝመት ያለው ይህ ዋሻ በኢትዮጵያም ረጅሙ እንደሆነ ይነገርለታል። ዋሻው በጊዜያዊ የዓለም ቅርስነትም ተመዝግቧል። ዋሻው በእስልምና እምነት ተከታዮች ዘንድ
መንፈሳዊ ትርጉም የሚሰጠው ስፍራ ስለሆነ ስያሜውን ያገኘው ሶፍ ዑመር በሚባሉ የሃይማኖት ሰው እንደሆነ ይነገራል። ዋሻው በመጠለያነት በመጠቀም ለብዙ ዓመት ኖረውበታል። ወደ ዋሻው መግቢያ በድንጋይ የታጠረ ቦታ ክር ቅዱስ ዑመር ይባላል። በስተቀኝ በኩል ደግሞ ከዋሻው ፊት ለፊት ወንዝ ውስጥ በጣም ትልቅ የሆነ የተከፈተ መሶብ ቅርጽ ያለው ተፈጥሮ የተረቀቀበት ወጥ ድንጋይ የሆነ የሶፍ ዑመር መቀመጫ አለ። የሶፍ ዑመር ዋሻ መግቢያ ጉለንተና የውመኩ ሲባል መውጫው ደግሞ ሁልቃ ይባላል። በጣም ለየት የሚለው ጥፋተኞቹ የሚወጡበት ትልቁና ክቡር ድንጋይ በጀርባው በኩል የኢትዮጵያ ካርታን ቅርጽ የሚያሳይ ነገር መኖሩ ነው። ሌላው ከአዲስ አበባ በ447 ኪሎ ሜትር ርቀት ላይ ወደሚገኘው በባሌ ደቡብ ምስራቅ ከጎባ ከተማ በ2.5 ኪሎ ሜትር ርቀት ላይ የሚገኘው የመካነ ሕይወት ተክለ ሃይማኖት ገዳም ነው። ይህ ገዳም ታኅሳስ 30 ቀን 1979 ዓ.ም እንደተመሰረተ ይነገራል። ታዲያ ለገዳሙ መመስረት ምክንያት እንደሆነ የሚነገረው ጠበል በመገኘቱ ምክንያት ነው። ገዳሙ መልክዓ ምድራዊ ገጽታው ተራራማ፣ ሸለቋማና እጅግ በጣም የሚያምር በደን የተሸፈነ ምንጭ ያለው ሲሆን በውስጡ የጽድ የወይራና የባህር ዛፍ ዝርያዎች ያሉት ሲሆን ታዲያ ደኑን ተከትሎ የተለያዩ አዕዋፍ፣ አንበሳና ነብር፣ ጦጣ እንዲሁም ጅብ ይገኙበታል። በገዳሙ ግቢ ውስጥ የባሞ እና የገንፍሌ ወንዞች መገኘት ልዩ ድምቀት ሰጥተውታል። ባሞ ወንዝ በገዳሙ በምዕራብ በኩል ገብቶ በምስራቅ ሲወርድ፣ ገንፍሌ ደግሞ በገዳሙ በስተቀኝ ገብቶ በምስራቅ ይወርዳል። ሁለቱ ወንዞች ሲገናኙ የሚፈጥሩት ፏፏቴ ልዩ ዜማን ይፈጥራል። እናም በገዳሙ የተለያዩ ሰው ሰራሽ መስህቦችም ይገኛሉ። ከ1979 በኋላ ከ7 ዋሻዎች በላይ ተሰርተዋል። እያንዳንዱ ዋሻዎች ቆፍሮ ለቤተ ክርስቲያን አገልግሎት ለመጠቀም ከ14 ዓመት በላይ ፈጅቷል። አንዳንዶቹ ዋሻዎች በቤተ ክርስቲያን አይነት የተሰሩ ሲሆኑ ለመኖሪያነትም ያገለግላሉ። የተወሰኑት ዋሻዎች ቁፋሮ ተጀምሮ መነኮሳቱ ወደ ተለያዩ አካባቢ በመሄዳቸው ሳይጠናቀቁ የተቀመጡ አሉ። አባ ገብረ መድኅን ተክለ ሃይማኖት የተባሉ አባት የሰሩት ዋሻ ለቤተ ክርስቲያንነት አገልግሏል። ሌላው ከአዲስ አበባ 610 ከዞኑ ዋና ከተማ ሮቤ ደግሞ 180 ኪሎ ሜትር ርቀት ጎለልቻ ወረዳ ላይ የሚገኘው ድሬ ሼህ ሁሴን በመጀመሪያ ስሙ አንጀና ወይም ያልተቀደሰ መሬት ሲሆን ድሬ ሼህ ሁሴን ዑለማ ሲሆኑ አርሲና ባሌ አካባቢ የእስልምና አስተምህሮ ያስፋፉ ነበር። አርሲዎችም ባሌዎችም ሁለቱም ሼህ ሁሴን የኛ ነው እያሉ ይጣሉበት ነበር። ሜዳው ወይም አካባቢው ለሼህ ሁሴን ተሰጥቶ በእሳቸው ስም በጋራ ሼህ ሁሴን ሜዳ በመባል ተሰየመ። በስተመጨረሻ ማለት ነው። ቦታው የቁርአን ትምህርት የሚሰጥበት ሲሆን በየ6 ወሩ ተማሪዎችን ያስመርቅ ነበር። በየ6 ወሩ የእምነቱ ተከታዮች ከ500,000 ሕዝብ በላይ በቦታው ይገኛል። ልዩ የሚያደርገው የማንኛውም እምነት ተከታይ የሆነ በዚህ በዓል ላይ በመገኘት የዝግጅቱ ታዳሚ መሆኑ እጅግ ለየት ያደርገዋል። ሼህ ሁሴን በህይወት እያሉ የሰሯቸው በርካታ ስራዎች ሲኖሩ በዋናነት ዙቅጠም መድረሳ ወይም በህይወት እያሉ የከፈቱት የቁርአን ትምህርት ቤት ይገኙበታል። የተሰራውም ከድንጋይና ከአፈር ነው። ዙቅጡም መስጊድ የጸሎት ቤት ሶፍ ዑመር ባላ መስጊድ ባለ 40 ምሰሶ ሲሆን በአሁኑ ሰዓት ፈርሷል። የሼህ ኢብራሂም መስጊድ 3 ሰው ሰራሽ ኩሬዎች ማለትም ሃሮ ሉኩ፣ ሃሮ ዑመሩና ሃሮ ድንኩሬ እስካሁን ድረስ ይገኛሉ። ውድ የእንጦጦ ቅኝት ቤተሰቦቼ ባሌ ተገብቶ አንዱን አንስቶ አንዱን መጣል አይቻልም። ዛሬ ከባህር ላይ በማንኪያ ጨልፈን ያስቃኘናችሁ ይህንን ይመስላል። እኛ ይችን ካልናችሁ ባሌን ማየት ኢትዮጵያን ማወቅ ነውና ሄዳችሁ እንድታዩት ጋበዝናችሁ። በቸር ሰንብቱልን። ተራኪ ወይም የቅኝቱ አቅራቢ ቃል ኪዳን አለሙ። ጽሑፍ ዝግጅት ሁሴን ዑመር፣ እንዲሁም ዋና አዘጋጅና ኤዲተር አዲስ የሽጥላ ሲሆን ከአትላንታ ከሚገኘው አጋራችን አድማስ ሬዲዮ ጋር በመተባበር የቀረበ ነው።
እናመሰግናለን። ሰላማችሁ ብዝት ይበልልን።